ቁጭ ያለ ሰው እንድነሳ ፈልጋለሁ። ይሳካል ተብሎ የተጠበቀውን በር ሰግቻለሁ ይላል። ሕልም ላይ ደግሞ ነገሮችን ሁሉ ገለው ሲያጨናንቃ ያለው ቡዳ እየተቃጠልክ እግዚአብሔር እንደሚል ድምፅ ይሰጠኛል። አሁን በብዙኃን ሕይወት ላይ ድንገት ከሰማይ የሚወርድ ኃይል አለ። እጅግ ከፍ ሌላ ተባስ በሶስት አንገድ እየተደገመ ሰው አለ። አንድ በፎቶ፣ ሁለት በልብስ፣ ሶስት በመንገድ መንገዷ እንዳይሳካ ፎቶ ላይ የተደገመ ልብስ ላይ የተደገመ ይህ ድግምት ያለበት ደግሞ ፒቸቃ በሚባልበት በአንድ ሴትና በአንድ ወንድ የተደገመ ድግምት ያለው እሷ እዚህ ከተያዘች እሷ ወንድሟ ይለቀቃል። ወንድሟ ጭምር ቤት ላይ ተይዞ ያለው ነው እየተቃጠልኩ አንድ ቀኝ እግር ላይ እስከ ወገብ ሽባ እንዲሆን የተሰራ መንፈስ አለ። ሚያዝያ 7 ላይ ቤት ላይ የታመመ ሰው አለ። ለዚህ ነፍስ እድል ላይ ነው ቁጭ ያለው። እድል ላይ እድሉን አበላሽቻለሁ ይላል ከዚህ ነፍስ። ከዛ ቤት ላይ ደግሞ ሰውን አሳምሜያለሁ ተኝቶ ያለ ሰው አለ። ገላለሁ ይላል። ሚያዝያ 7 ላይ ያንን ሰው ለመግደል ቀጠሮ ይዘው ወጥቷል። ይህ መንፈስ እዚህ እየተመጣ ለዛ ሰው ፈውስ ይሆናል። አቶ ነው የምትባለው? አዎ። ማን? አንደኛ ሴት። አዎ። ሁለተኛስ? ወንድ። በአንድ ሴትና በአንድ ወንድ የተደገመ ድግምት ያለው። እሺ ታዲያ የሁላቸውንም የጸሎት አቅም ትለቃለች? ለቅም እሷን አለቅማ። እሷን አትለቅም? እሷን ብቻ ነው። እሷን ብቻ ትፈልጋለህ? አዎ። ሽባቱ? አዎ። በጸሎት ሁሉንም ነገር አንጣለች። እሷ ከተረፈች ወንድሞ ይሞታል። እሷ እዚህ ከተያዘች እሷ ወንድሟ ይለቀቃል። ወንድሟ ጭምር ቤት ላይ ተይዞ ያለው እየተናደደ ነው። ደግሞ ምንድን ነው ያናደው? ተባባሪ ነኝ ተባባሪ ለስንት ዓመት ነው የቆያችሁ? 6 ዓመት ነው። ተባባሪ ለዲ ሶስት ጊዜ ለቃት ወደ ድርጊት ተባባሪው ተፈቱ። ትለቃላት ለቁ ሁሉንም ነገር ላቃለው ይሰማል። አይወራም ለጌቴ ወደቴ ይወርዳል። ሶስት ጊዜ ባንቹ ነው አንቺ የመደረጃ በኢየሱስ ክርስቶስ ሶስት ጊዜ በታላቅ ድምፅ በመጮህ ቀጥል የመጨረሻቸው ናት። ኢየሱስ ክርስቶስ ፓስፖርቷን፣ ዘመኗን፣ ጤናዋን ለቀ 3 ጊዜ በታላቅ ድምፅ በመጮህ ወደ ጥልቅ
የመጨረሻ ተቸገርኩ። አንተ እያለ እዚህ አስቸገርኳቸው አይደል? ዘጋይ ግን ከፈቱ። ወይኔ አንድ ሰው ወንበር ላይ እንደዚህ ተደግፎ በር አይዘጋም ይባል። መች ነው የምትዘጉት? ሁሌ ዘጋለሁ። አንተ ማን ነህ? ድግምት። ማነው ያስጠቀማት? ወንድ ነው ሴት ነው? አንዴና ሚስት ናቸው ወይ? ኖ የተቀር ነው ያስጠቀሙት። በምንዋ ላይ ነው ያስጠቀሙት? ፎቶና ልብስ በሶስት አንገል እየተደገመ ሰው አለ። አንድ በፎቶ፣ ሁለት በልብስ፣ ሶስት በመንገድ። ስንት ብር ከፍሎ ነው ያሰጡት? ፎቶ 500 ብር፣ ልብስ 2000 ብር፣ ፎቶ 500 ብር፣ አንድ ላይ 2500 ብር ተከፍሏል። አዲስ አበባ ላይ የት ናቸው ነው የሚሰሩት? ስንት መቶ ናቸው? ቢያንስ 15 ነው የሚገባው። ስለዚህ አሁን ትለቃላችሁ? ኧረ እባክህ ከለቀኩ ሞት ሄዳለች። እናት ሄዳ? ኧረ እባክህ እናንተ ስለወጣጣችሁ ተሻለች። ፓስፖርት ጠፍቶ ነበር አገኘሽ። ከአንተ የሆነ ነገር ይዛ ሄዳ ነበረች። ከዚህ ቤት ያለውን ነገር አትወዱም? ለምንድን ነው የማትወዱት? በር ከፍታና በር ከፍታ ዛሬ ከዚህ ቤት የሆነ ነገር ይዘን ሌላ ማለት ይጠበቃል። እሺ ሌላስ ምን አበላሽታ? በሩ ተከፍቷል ግን አሁንም ዘጋ ነው። እኔ ደግሞ አንተን ዛሬ ስልክ ነው ማለት ዘመናት ዘግና አለ። እኔ አይደለም በኔ እየሰራ ያለው የናዝሬቱ ኢየሱስ ነው። ጀግና አሜን። አዎ ደጋግና ነው